ወበስመ እግዚአብሔር መንፈስ ቅዱስ ዘረሰየኪ ታቦተ እጽሕፍ ለኪ ኦ እግዝእትየ ማርያም ነገረ ብልየት ወአሃሊ ለኪ ሐዲሰ ማህሌተ እስመ ኮንኪ አንቲ ለፍጥረተ ዓለም ጥንተ ወለኩሉ ኪነ ግብር ድደ ወመሰረተ ኦ ጽባህ ዘኢተአምር ምስየተ በእንቲአኪ ፈጠረ እግዚአብሔር ምድረ ወሰማያተ ባሕረ ወቀላያተ ፀሐየ ወወርሃ ወከዋክብተ አዝማነ ዓመታተ ሐጋየ ወአክራማተ እያለ ይቀጥላል። አሁን ይሄ ሙሉን ተቤት ነው። በተቤት ይጀምርና ከዚያ ቱ ይላል። ከዚያ ቲ ተቱ ቲ ታ ቴ ት ቶ ብሎ ነው በግጥም መንገድ የሚናገረው። እንጀራ ሰባት የአባ ጊዮርጊስ ዘጋስጫ ነው አይደለም? እና አሁን ይሄ ወደ አማርኛ ሲተረጎም ሊስን ኬርፉሊ ሙሽራው ትሆኝ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ። በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ለጥበባዊ ስራ ሁሉ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ይላል። አሁን ይሄ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ሲል እግዚአብሔር ሰማይና ምድርን በቃሉ በቀዳሚ እግዚአብሔር ገብረ ሰማይ ወምድረ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለው ነው የሙሴን ቃል የሚቃወም ይመስላል። እና በእመቤታችን ነው ሰማይና ምድር የተፈጠሩ ምናምን እያለ በቃ ያዙ ይልቀቁ ይላሉ። እውነት ለመናገር እንደዚህ ያሉ ቃላቶች እንኳን ለመናፍቃን ለምእመናንም አይገቡም። አሁን ይሄ ቅኔያዊ አጻጻፍ ነው። ዘይቤ አለው፣ ቅኔ አለው፣ ሰም አለው፣ ወርቅ አለው፣ ትርጉም አለው። በእኛ ቤተክርስቲያን አንብቦ መረዳት ይቻላል የሚል ትውፊትም ትምህርትም የለንም። መጻሕፍት ተርጓሚ ያሻቸዋል። አማርኛ መጽሐፍ ራሱ ተርጓሚ ይፈልጋል። አማርኛ መጽሐፍ ቅዱስ በአማርኛ ስለተጻፈ አማርኛ ማንበብ የሚችል ሁሉ ይተረጉመዋል ማለት አይደለም። መማር ካልቻለ አንድ ሰው ዝሞ መተርጎም አይችልም። ከጥንት የነበረ ነው። የጃንደረባው የሐዋርያት ሥራ ምዕራፍ 8 ላይ እያነበበ ነበር ትንቢተ ኢሳይያስን። ታስተውለዋለህ ሲለው የሚተረጉምልኝ የሚያብራራልኝ ሳይኖር እንዴት ሆኖ ነው ያለ። እና አሁን የሚናገረው ከመጀመሪያው አይታችሁት ከሆነ ሙሽራ ትሆኝ ዘንድ በመረጠሽ በእግዚአብሔር አብ ብሎ ነው የሚጀምረው። ይሄ ጥንተ ተፈጥሮን የሚያሳይ ሳይሆን አዲስ ተፈጥሮን ነው የሚናገረው። ሰማይና ምድር በአንቺ ተፈጠሩ የሚለው ቃል ትናንትና ለማብራራት ሞክሬያለሁኝ። ኤፌሶን ምዕራፍ 2 ቁጥር 10 ላይ እስመ ተግባሩን ህነ ዘፈጠረን በኢየሱስ ክርስቶስ ለምግባረ ሰናይ ዘአቅደመ እግዚአብሔር ሰሪያ በዘቦቱ ነሐውር የሚል አለ። እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ እናደርግ ዘንድ በክርስቶስ ኢየሱስ ተፈጠርን ይላል ቅዱስ ጳውሎስ። አሁን እዚህ እኛ እያለ ነው የሚናገረው። በክርስቶስ ኢየሱስ ተፈጠርን እያለ ነው የሚናገረው። ለምንድን ነው የተፈጠርን? አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ። አስቀድሞ የሰው ልጅ የተፈጠረው ስሙን ለመቀደስ ክብሩን ለመውረስ ነው። ክርስቶስ ወደኛ የመጣው ወደ ጥንት ቦታችን ሊመልሰን ነው። ፈቀደ እግዚእ ያግዕዝ ወለአዳም ሕዙነ ወትኩዘ ልብ ወያግብኦ ኀበ ዘትካት መንበር፣ ወደ ቀድሞ ቦታው ይመልሰው ዘንድ ወደደ ነው እና በአንቺ ተፈጠረ ሲል ምን እያለ ነው? በልጅሽ ማለት ነው። ይሄ ተብሎ ነው የሚተረጎመው። ብኪ ብህነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ዓለም ዳነ። ቅድም ስናገር ነበረ ይሄንን ቃል እንተናም ተናግሮታል። ላወጣ ነበር ቅድም እንደውም ረስቼው አሁን ላውጣው። ማን ነው? አምብሮስ፣ ቅዱስ አምብሮስ ይሄንንም ይናገራል። እንደዚህ ነው የሚለው ላነብላችሁ እዚህ እናንተ ይኸው እንዲህ ይላል